የቲክቶክ ቤተሰቦቼ እንደምን አመሻችሁ። ዛሬ ለቤተሰቦቼ ደስ እንዲላቸው ነው በዚች ልጅ ጉዳይ የወጣሁት። ምንድነው ለምንድነው ዝም ያልሽው የሆነ መልስ ስጭን ምናምን ብላችሁ ስላላችሁኝ ወጥቻለሁ። በዚች ልጅ ጉዳይ ላይ መልስ መስጠት ያልፈለኩበት ትልቁ ምክንያት እቺ ልጅ በመሞቷ በጣም አዝኛለሁ። ገና ልጅ ናት፣ ህፃን ናት፣ ከእናቷ ጉያ መውጣት የሌለባት ህፃን ልጅ ናት። ነገር ግን ፋኖ የሚባለው እንደነገርኳችሁ ባለፈው ነግሬያችኋለሁ። ይሄ ዱቄት ሰራቂ የእናቱን ዱቄት ሰርቆ ጫካ ገብቶ ሲርበው እየመጣ የእናቱን ከብት የሚያር አረመኔ እቺ ልጅ ያለ እድሜው ይዞ ጫካ ሲገባ የዛኔ ነበረ እናትየውም እንደገደላት እርም ማውጣት የነበረባት። በትክክለኛው ስነግራችሁ አልተገደለችም አልሞተችም አልላችሁ። ግን ጀግናው መከላከያ ሰራዊታችን ታናሽ እህቱን ጡት አይቆርጥም። በፍጹም ግደሉ። የታናሽ እህቱን ለኢትዮጵያውያኖች እየተዋጋ ለአማራ ህዝብ እየተዋጋ በፍጹም የአማራ ልጅ አንገት አይቆርጥም፣ ቆዳዋን አይገፍም። አይደለም በዚህ በማጅራት ይረዳኝ እሰጥሃለሁ። የኢትዮጵያ መከላከያ እንደዚህ አይነት ብልግና ጭካኔም የለበትም። በጦርነት መካከል አሰልፈዋት ልትሰዋ ትችላለች። ለምን የመጣችሁ ልትዋጋ ነው። ለብሳ ስትመጣ ወንድ ሴት ብሎ መርጦ አይደለም የሚተኩሰው። እሷም ልትገለው ስለሆነ የመጣችሁ በዛ ውጊያ ላይ በውጊያ መሃል ላይ ተገላ ሊሆን ይችላል። ግን በምንም አይነት መልኩ አልኳችሁ በምንም 100% እርግጠኛ ነኝ ጨካኞቹም አረመኔዎቹም እናንተ ናችሁ። እናንተ ለፖለቲካችሁ ሲባል ጡቷን ቆርጣችሁ ቆዳዋን ገፋችሁ ካልሆነ በስተቀር ጀግናው መከላከያ ሰራዊቴማ የታናሽ እህቱን ጡት አይቆርጥም፣ በፍጹም አይቆርጥም፣ ቆዳዋን አይገፍም። ጆከር ምን ብሎ ነበረ በባለፈው? 4 ወር 3 ወርና 4 ወር የሚቆይ አጀንዳ ነው። ከዚህ በኋላ ትንሽ አጀንዳ ለሚጀላችሁ መጣ፣ በቅርብ ቀን ጠብቁኝ ብሎ በ3ኛ ቀን የዚች ልጅ አጀንዳ መጣ። ለምንድን ነው ይሄ አጀንዳ የመጣው? በመካነ ሰላም ኑር መስጊድ ላይ የተደረገውን የህዝብ ጭፍጨፋ አይታችኋል። እነዛ ትልልቅ ሰዎችን ገብተው መስጊድ አሁንም መስጊዱ እንደተከበበ ነው። መስጊድ ድረስ ገብተው እነዛን ትልልቅ ሰዎች መግደል ማለት ምን ማለት ነው? ህዝቡ በዚህ ልክ ስለተንቀሳቀሰ ያንን አጀንዳ ለመገልበጥ እነ ጆከር አሉ፣ አንደኛ እነ መሳይ አሉ፣ እነ መስፍን አሉ፣ እነ ምናምን የመሳሰሉ ባንዳ ቅራቅንቦች ማለት ነው። ለዚህ ነገር ተጠያቂ ሊሆን የሚገቡት ራሳቸው ፋኖችና ቲክቶክ ላይ እንደውሻ የሚጮሁ አማራንን ብለው ብሔርተኞች፣ ለአማራ ግን ያልቆሙ አማራ ያልሆኑ ብሔርተኞች፣ ለሆዳቸውና ለከርሳቸው ነዋሪዎች ገንዘብ ለመሰብሰብ ያመጡት አጀንዳ ነው። በዚች ልጅ ሞት አዝኛለሁ፣ አልክዳችሁ። ልጅ ናት በጣም። ነገር ግን የኢትዮጵያ መከላከያ ሰራዊት ሴት ልጅን አይነካም። ወደድክም ጠላህም ተዋጠልህም አንቀህም። ኮፒ ሊንክ ሼር ዲዩት እያደረጋችሁ ለነዚህ ሆዳሞች አድርሱልኝ፣ በትክክል አድርሱልኝ። ለዚች ልጅ ሞት ተጠያቂ ራሱ ፋኖ ነው። ጠመንጃ ሰተክ ተዋጊ ብለህ ስትልካት ምን ጠብቀ ነበር? በህይወት እንድትመለስ ጠብቀ ነበር? ከሞተች በኋላ ደግሞ ራሳችሁ ቆርጣችሁ ይሆናል እንጂ እንዳልኳችሁ ነው። የኔ ጀግናው የኢትዮጵያ መከላከያ ሰራዊት የታናሽ እህቱን ጡት አይቆርጥም፣ ቆዳ አይገፍም፣ ሴት አይነካም። ቴንክ ዩ